ጥናቶች ሂውማን ሄር ስትቀጥይ ጤናሽ እንደማይቀጥል አስረግጠው እየነገሩሽ ነው። ሰሞኑን ቢቢሲ አንድ ጥናት ሪፈር አድርጎ ዊግ እና ሂውማን ሄሮች 48 የሚሆኑ ጎጂ ኬሚካሎች እንደያዙ ገልጿል። አንቺ ሆዬ በውበት ላይ ውበት ይዘራብኛል የምትያቸው ዊጎች እና ሂውማን ሄሮች ጤናሽን እያጨዱት ነው። ዊግ እና ሂውማን ሄሮቹ ከቆዳ ጋር ለረጅም ጊዜ ንክኪ ስለሚኖራቸው ውስጣቸው ባሉት በርካታ ኬሚካሎች ምክንያት የጤና ጉዳትን ያስከትላሉ። ከ40 በላይ የሚሆኑ ሳምፕሎች ተወስደው የተመረመሩ ሲሆን በውስጣቸው ከ170 በላይ ኬሚካሎች ተገኝተዋል። ከነዚህ ውስጥ 48ቱ አደገኛ ተብለው በዩኤን እና በአውሮፓ ህብረት የታገዱ ናቸው። እሳት ተቀጣጣይነትን የሚቀንሱ ኬሚካሎች፣ የጸረ ተባይ ንጥረ ነገሮች፣ ሆርሞን የሚያዛቡ፣ የወሊድ ሁኔታን የሚጎዱና ለጡት ካንሰር የሚያጋልጡ 17 ኬሚካሎችን ጨምሮ ብዙ ጎጂ ንጥረ ነገሮች ተገኝተውበታል። ከዊጉ ወደ ሰውነት ጉዳቱ የሚተላለፈው ሲተኮስ ወይም በሙቅ ውሃ ሲታጠብ በሚወጣ መርዛማ ጭስ፣ በቆዳ፣ በጭንቅላት፣ በአንገትና ሌሎች አካላት ላይ በሚኖር ንክኪ፣ ጸጉሩን ከነኩ በኋላ በመመገብና መሰል መንገዶች ነው። እኔ ያየሁትን እንዲህ አካፈልኩሽ። ጥናቱን በአሜሪካ ኬሚካል ሶሳይቲ ጆርናል ላይ ማንበብ ትችያለሽ። ጤና ይስጥልኝ ትዋ ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።